እንደዚህ ያማረ ሆኖ ወጥቶልኛል ማለት ነው። ልነግራችሁ አልችልም ለስላሴው እንዴት እንደሚለሰልስ ማለት ነው። በቃ ደስ የሚል ፈጣይር ሰርቻለሁ ማለት ነው። ሞክሩት፣ በጣም አሪፍ ነው። በቃ ቀለል ያለ ፈጣይር እንደዚህ በቤታችን ውስጥ ማዘጋጀት እንችላለን። በጣም አሪፍ ነው። እኔ ወድጀዋለሁኝ እና ሞክሩ ትላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳዳ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበል። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ አዲስ ቪዲዮ እንግዲህ ይህን ቁርስ ፈጣይር ነው የምሰራው። እዚህ ጋ ግብአቶችን አዘጋጅቻለሁኝ። ወተት፣ ካሜራ፣ መልክ፣ ቤኪንግ ፓውደር እንዲሁም ዱቄት፣ ሮብ፣ ስኳር፣ ዘይት ሁሉን ነገር አዘጋጅቻለሁ ማለት ነው። እዚህ ጋ ዱቄት ያው እኔ የምጠቀመው እናንተ እንደ ቤታችሁ ነው ማለት ቤተሰብ ብዙ ካላችሁ ብዙ ተጠቀሙ። እኔ ግን ሁለትና ትንሽዬ ነው የምጠቀመው ማለት ነው። እዚጋ ካሜራ አለኝ፣ እዚጋ ደግሞ ሀሊብ አለኝ፣ እዚጋ ስኳር አለኝ፣ እዚጋ ደግሞ ሮብ አለኝ፣ ቤኪንግ ፓውደር አለኝ፣ እዚጋ ደግሞ የማቦካበት ባዶ እቃ አጥቤ አዘጋጅቻለሁ ማለት ነው። በመጀመሪያ እዚህ ጋር ያጠብኩትን አንድ ብርጭቆ ወተት አደረኩኝ። ካሜራዬን አደረኩኝ። ይሄ ምልህ ነው። እዙ አብሬ እንትን ዱቄቱ ላይ ያደረኩት ማለት ነው። ምልህ ስናደርግ ምልሁንና ቤኪንግ ፓውደሩን አንድ ጋር ከዱቄቱ ጋር ማድረግ እንችላለን ማለት ነው። ድጋሮቤን አደረኩ። ሱካሬን አንድ ጋር በደንብ አርጌ እንትነለዋለሁ፣ አዋህደዋለሁ። ቤኪንግ ፓውደር ያው እንዲነፋ ያደርገዋል፣ እንዲከፍት ማለት ነው። የኔ ማንኪያ ትንሽ ስለሆነች እንደዛ አርጌ በደንብ እንትነለዋለሁኝ። ዘይት ትንሽዬ፣ ብዙ አላበዛውም። እንደዛ አርጌ በደንብ እንትን አዋህደዋለሁ ማለት ነው። ያው ሰዓት ካለ እንደዛ አዋህደን ትንሽ ማቆየት እንችላለን። ግን እኔ ያው ጧት ሰዓት ስለሌለኝ አንድ ቀን ነው አብሬ የማቦካው። እንደዚህ ካደረጉ በኋላ ዱቄቴን አረጋለሁኝ፣ በደንብ አርጌ አቦካዋለሁኝ። እንደዛ አድርጌ ያው እኔ ከአጅና ጋር ነው ብዙ ጊዜ አጅና ነው የምሰራው እና አጅና ነው ሰዎች ይወዳሉ። እና እንደዚህ ፈጣይር ምናምን የሆነ ቀለቀለል ነገር ያለ እንደዚህ ስናቦካ እጃችን ያዝ የሚያደርገን ከሆነ ዘይት ትንሽ እየጠብ አድርገን ማሸት እንችላለን። ይኸው እዚህ ጋር እንግዲህ አሽቼ ጨርሻለሁ ማለት ነው። አሁን ከርነውና አስቀምጠዋለሁኝ እስከሚቦካልን እንጠብቃለን። እዚህ ጋር የማደርጋቸው የሚያስፈልጉኝን ለፈጣይሬ አዘጋጃለሁ ማለት ነው። በመጀመሪያ አንድ በትንሽ ሳህን ማንዙሬላ
እዚህ ጋር ደግሞ የደረቀ ናአና ነው። እዚህ ጋር ኩስባራ ወይም ደግሞ ባቅዶንስ ካለ እዚህ ጋር ላባሽ የጨመርኩት ጅቡን ነው። ላባሽ ካላችሁ ላባሽ ማድረግ ትችላላችሁ። ጅቡን ቀርሻ ወይም ደግሞ ሙሀልም አለ ጅቡን የሚመስል 4 ማዕዘን ያለው እሱም ካላችሁ እሱም ማድረግ ትችላላችሁ። በቤታችሁ ውስጥ ባለው ነገር መስራት እንችላለን። እንደዛ አድርጌ በደንብ አዋህደዋለሁኝ ሁሉም አንድ ጋር እንዲቀላቀልልኝ። በጣም እንደዚህ አይነት ስሰራ ሰዎች በጣም ነው የሚወዱት። ይሄ ይወዱታል። እዚህ ጋር እንቁላል አስፋር ነው። እዚህ ጋር ደግሞ ወተት ነው። ትንሽ አደርጋለሁኝ ከላይ የምቀባው ማለት ነው። እዚህ ጋር ወተት እና እንቁላል ስናረግ አንደኛ ልስላሴ ይሰጠዋል። አጅ ነው። በጣም ነው አሪፍ ነው። ይኸው እዚህ ጋር ሊጤ ቦካ እንደዚህ አሪፍ ሆነልኝ። እዚህ ጋር ዱቄቴን መስነሳ አደረኩኝ። እንደዚህ በትናንሹ ቆራርጠዋለሁ ማለት ነው። እንደዚህ አርጌ ቆራርጠውና ዳምጠዋለሁኝ። ያው ትንሽዬ በትልቅየው ከፈለጋችሁ በትላልቅየው መቁረጥ ትችላላችሁ። እኔ ግን በትናንሽየው ስለሆነ የምፈልገው ይሄ ትንሽዬ ራሱ አርጌው ትልቅዬ ይሆናል። እንደዚህ ካደረግን በኋላ ከጎን ቀስ ብለን ቅርጽ እናወጣለታለን። እንደዚህ ማለት ነው። እንደዚህ ያሁን ስስት ያለ ነው እንትኑ ያው እንደዚህ ማለት ነው። ጠቅልዬ እንደዚህ ጨረስኩኝ። በጣም በጣም አሪፍ ነው። ከላይ እንደዚህ ያዘጋጀሁትን ቅድም ያዘጋጀሁትን አደርጋለሁ ማለት ነው። እንደዛ አርጌ እንደዚህ አደረኩኝ። አሁን ከላይ ምን አደርጋለሁ? እንቁላሌ ቅድም ያዘጋጀሁትን እንትን አብሬ እቀባለሁ ማለት ነው። ከላይ ቀስ አድርጌ ይኸው እንደዚህ በስሎ ወጣልኝ ማለት ነው። በጣም አሪፍ ሆኖ እንደምፈልገው ማለት ነው። በጣም ትወዱታላችሁ። የምር ሞክሩት። በጣም አሪፍ ነው። እና እንደዛ አድርገን ቤታችን ውስጥ ማዘጋጀት እንችላለን። በጣም እንደምትወዱት ደግሞ ተስፋ አለኝ። በጣም አሪፍ ነው። የምር ሞክሩት። እኔ ወድጀዋለሁኝ። ያው የወደድኩትን ለእናንተ ብላካፍላችሁ ብዬ ነው። ግን ማንኛውም አጅናል ስናቦካ ሀሊብ ካለን ሀሊብ ከሌለን ሮብ ብናድረግ ተመራጭ ነው። ሮብ በጣም የማለስለስ ባህሪ ያለው የሆነ ያለሰልሳል፣ አያደርቅም። እንደዚህ ያማረ ፈጣሪ ሰርቻለሁ ማለት ነው። ከኔ ጋር አብራችሁ ስለተከታተላችሁ ከልብ አመሰግናለሁኝ። ሀገራችንን ሰላም ያርግልን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ሁላችንም ለሀገራችን ዱዓ እናድርግ፣ እንጸልላለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።